አያችሁ ይሄ እግዚአብሔር የሚባለው አምላክ ሲከፋን ስናዝን ስንጨነቅ ጥሎን የሚሄድ አምላክ አይደለም። ይልቁኑ በደረሰብን መከራ በሚደርሱብን ሐዘን ሁሉ ከኛ ጋር ነው ያለው እግዚአብሔር። ክብር ለጌታ ይሁን። ዛሬ በተለያየ ጥያቄ ውስጥ ያላችሁ ሰዎች በቃ ተጨንቅ ያለው በመትሉበት ጉዳይ ላይ አቀቶኛል፣ መከራ ውስጥ እያለፍኩኝ ነው፣ በመድረ በዳ እያለፍኩ ነው የምትሉ ሰዎች እግዚአብሔር አምላክ እውነተኛ መጠጊያችሁ። ወደ እግዚአብሔር ተመለሱ። እግዚአብሔርን ፈልጉት። እሱ እውነተኛ መጠጊያ ይሆናችሁ። እግዚአብሔር ረዳት ነው። እግዚአብሔር ቸር ነው። እግዚአብሔር ሩሩ አምላክ ነው። ኢየሱስ ጌታ ነው። ባይራራልን ኖሮ ሊረዳን በችግራችን ጊዜ እኛ ጋር አይመጣ። ከሥራ ብትባረሩ፣ ቢዝነሳችሁ ቢቆም፣ ልጆቻችሁ እናንተ ብትታመሙ እግዚአብሔር አምላክ እውነተኛ መጠጊያችሁ ነው። ክብር ለጌታ ይሁን። ምድር ብትንቀጠቀጥ መመኪያ ያልናቸው አይኖቻችንን ያነሳንባቸው እነዛ ተራሮች እነዛ ትላልቅ ነገሮች ቢናወጡ በእውነት እግዚአብሔር እውነተኛ መጠጊያችን ነው። ዛሬ እውነትን እናገራለሁ። ይህ እግዚአብሔር የሚያሳፍር አይደለም። ኑ ወደዚህ ጌታ፣ ኑ ወደዚህ አምላክ። እሱ እውነተኛ የማረፊያ መንገድ። እያለፋችሁበት ያለ የትኛው መከራ ከእግዚአብሔር በላይ አይደለም ወንድሞቼ። የገባችሁበት ታላቅ ውድቀት ከእግዚአብሔር በላይ አይደለም። እረፉ። እኔም አምላክ እንደሆንኩ እወቁ። ዛሬ እግዚአብሔርን ማወቅ ይሆነልን። ዛሬ በጌታ በኢየሱስ ስም እግዚአብሔርን መረዳት ይሆነልን። ሰላም ሰላም፣ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እኔ ወንድማችሁ ፓስተር ኪሩቤል እባላለሁ። እንግዲህ ዛሬ እግዚአብሔር አምላክ በውስጤ ያስቀመጠውን አንድ መልእክት ለእናንተ ይዤላችሁ መጥቻለሁ። የእግዚአብሔር ኃይል የእግዚአብሔር ጸጋ ደግሞ በዚህ ቃል ውስጥ አልፎ ነገራችሁን እንዲቀይር ነገራችሁን እንዲነካ ያቃታችሁ ነገር ካለ ከላያችሁ ላይ እንዲንከባለል የምትጨነቁበት የምታዝኑበት መቼ ነው እግዚአብሔር ይሄን ነገሬን የሚነካው የምትሉ ሰዎች ካላችሁ እግዚአብሔር ከዚህ ቀን ጀምሮ ነገራችሁን እንዲነካው ጸልያለሁ። የእግዚአብሔር ጸጋና ሰላም ህይወታችሁን ያግኝ። ተባረኩ። እንግዲህ ዛሬ የምናገርበት የመጽሐፍ ቅዱስ ክፍል ወይም ሐሳብ ያለው በመዝሙረ ዳዊት ምዕራፍ 46 ላይ ያለ አንድ ሐሳብ ነው። እንግዲህ ይሄንን ሐሳብ ስንረዳ እግዚአብሔር አምላክ ምን ያህል ለህዝቡ የሚራራ እንደሆነ፣ ምን ያህል እግዚአብሔር አምላክ ባለመናወጥ ከህዝቡ ጋር እንደሚሆን፣ ምን ያህል እግዚአብሔር እንደሚረዳ በእውነት ይረዱናል ብለን ያሰብናቸው ወገኖች ሊኖሩን ይችላሉ። ወንድሞች ሊኖሩ ይችላሉ፣ እህቶች ወንድሞች ሊኖሩ ይችላሉ፣ ቤተሰቦች ሊኖሩ ይችላሉ። እነሱ ግን የሚረዱበት የሆነ ቀን አለ። እነሱ የሚያግዙበት የሆነ ቀን አለ። ምናልባት ሲመቻቸው ሊሆን ይችላል የሚያግዙን፣ ምናልባት ሲመቻቸው ሊሆን ይችላል የሚረዱን። አያችሁ፣ የነሱ እርዳታ ዘለቄታነት የለውም። የነሱ አበርክቶ ዘለቄታነት የለውም። እግዚአብሔር አምላክ በዚህ ክፍል ላይ የሚያሳየን እግዚአብሔር ግን በማንኛውም ሁኔታ ውስጥ ሰውን እንደሚረዳ በማንኛውም ሁኔታ ውስጥ ህዝቡን እንደሚያግዝ የሚያሳየን የመጽሐፍ ቅዱስ ክፍል ነውና እንዲህ ሲል ይነበባል። ክብር ለጌታ ይሁን። አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ወኖቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። ቁጥር 10 እንደዚህ ይላል። በጣም ድንቅ የሆነ እግዚአብሔር ክፍል ነው። እረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍ ከፍ ላለው፣ በምድርም ላይ ከፍ ከፍ ላለው የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ክብር ለጌታ ይሁን። አያችሁ፣ ይሄ እግዚአብሔር የሚባለው አምላክ ሲከፋን ስናዝን ስንጨነቅ ጥሎን የሚሄድ አምላክ አይደለም። በብዙ ተስፋ መቁረጥ ውስጥ ስናልፍ፣ በብዙ ሰላም ማጣት ውስጥ ስናልፍ ይሄ እግዚአብሔር የሚባለው አምላክ ጥሎን የሚሄድ አይደለም። ይልቁኑ በደረሰብን መከራ፣ ይልቁኑ በደረሰብን መልካም ያልሆኑ ነገሮች በሚደርሱብን ሐዘን ሁሉ ከኛ ጋር ነው ያለው እግዚአብሔር። ክብር ለጌታ ይሁን። ምን አይነት አምላክ ነው የምናመልከው? በእውነት እግዚአብሔር የሚባለው አምላክ በጣም ልዩ ነው፣ በጣም ድንቅ ነው። ቸርነቱን የሚገልጥ አምላክ ነው። የሚቋረጥ ቸርነት የለውም እግዚአብሔር። ዛሬ ረድቶ ነገ የሚያቋርጥ አምላክ አይደለም እግዚአብሔር። በእውነት
ቁጥር 1 እንደዚህ ይላል አምላካችን ክብር ለጌታ ይሁን አምላካችን መጠጊያችን ኃይላችን ነው ባገኘን በታላቅ መከራ ረዳታችን ነው አያችሁ ይሄ እግዚአብሔር የሚባለው አምላክ መጠጊያና ኃይላችን ነው ለኛ ለምናምን ኢየሱስ ጌታ ነው ከዛ እንደዚህ ይላል ባገኘን በታላቅ መከራ ረዳታችን ነው ቅድም እንዳልኳችሁ ነው እግዚአብሔር የሚባለው አምላክ በሚያገኛችሁና ባገኛችሁ በታላቅ መከራ ጥሏችሁ የሚሄድ አምላክ አይደለም በቃ ዞር በሉ አልፈልጋችሁም አላቃችሁም የሚል አምላክ አይደለም ይልቁኑ በሚደርስብን መከራ ክብር ለጌታ ይሁን ይልቁኑ ባገኘን በታላቅ ፈተና ሊረዳን ሊያግዘን ከኛ ጋር የሚሆን አምላክ ነው ክብር ለጌታ ይሁን ኢየሱስ ጌታ እና ቁጥር ከ1 እስከ 3 ያለውን ብንመለከት እግዚአብሔር አምላክ በቃ ለሕዝቡ እውነተኛ የሆነ መጠለያ እንደሆነ እናይበታለን እግዚአብሔር የምንለው ንጉሳችን የተከተልነው እውነተኛ መጠለያ ዛሬ ረድቶ ነገን የሚጥል እንዳልሆነ ማሳያ እና በዚህ በመዝሙር 46 ላይ ከቁጥር 1 እስከ 3 ስንመለከት እግዚአብሔር ብለን የተከተልነው ጌታ አምላካችን የምንለው በምንም አይነት ሁኔታ ውስጥ አስገራሚ ነው በምንም አይነት ሲቹዌሽን ውስጥ ብንሆን ሊረዳን የታመነ አምላክ እንደሆነ ግልጽ በሆነ መንገድ የሚያስረዳን ነው ክብር ለጌታ ይሁን ምናልባት እስከዛሬ የረዷችሁ ሰዎች ቢኖሩ ምናልባት እስከዛሬ ያገዟችሁ ሰዎች ቢኖሩ ምናልባት ስትጨነቁ ላያግዟችሁ ይችላል በተቸገራችሁበት በጣም እርዳታ በፈለጋችሁበት ሰዓት ላይገኙ ይችላል ይህ እግዚአብሔር ግን ክብር ለጌታ ይሁን ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም አሉ ለምን እግዚአብሔር አምላክ መጠጊያችን ነው እግዚአብሔር ንጉሳችን ነው እግዚአብሔር አምላካችን ነው ኢየሱስ ጌታ ዛሬ በምንም አይነት ሁኔታ ውስጥ ያላችሁ ሰዎች ዛሬ በተለያየ ጥያቄ ውስጥ ያላችሁ ሰዎች በቃ ተጨንቄያለሁ በመትሉበት ጉዳይ ላይ አቀቶኛል መከራ ውስጥ እያለፍኩኝ ነው በመድረ በዳ እያለፍኩ ነው የምትሉ ሰዎች እግዚአብሔር አምላክ እውነተኛ መጠጊያችሁ ነው ወደ እግዚአብሔር ተመለሱ እግዚአብሔርን ፈልጉት እሱ እውነተኛ መጠጊያ ይሆናችኋል ባገኛችሁ በሚያገኛችሁ በታላቅ መከራ ሁሉ እግዚአብሔር አምላክ ረዳታችሁ ክብር ለጌታ ይሁን እና ይሄንን መዝሙር በደንብ አድርገን ስንመለከት በቃ እግዚአብሔር ታማኝ አምላክ እግዚአብሔር ረዳት ነው እግዚአብሔር ቸር ነው እግዚአብሔር ሩሩ አምላክ ነው ኢየሱስ ጌታ ባይራራልን ኖሮ ሊረዳን በችግራችን ጊዜኛ ጋር አይመጣም ባይራራልን ኖሮ እግዚአብሔር በሐዘናችን ጊዜኛ ጋር አይመጣም ክብር ለጌታ ይሁን ኢየሱስ ጌታ ስለዚህ እግዚአብሔር መጠጊያችን ነው የሚለውን ነገር በደንብ ክሊር በሆነ መንገድ የሚነግረን የመጽሐፍ ቅዱስ ክፍል ነው እንደዚህ ይላል እግዚአብሔር መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን ነው የሚል ታላቅ ርዕስ ይዞ የተነሳ የመጽሐፍ ቅዱስ ቁጥር ነው ይሄ መዝሙር 46 ቁጥር 1 ላይ ያለውና ዓለም ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ ተፈጥሯዊ ቀውስ ቢመጣ ማጣት ቢመጣ ችግር ቢመጣ ከሥራ ብትባረሩ ቢዝነሳችሁ ቢቆም ልጆቻችሁ እናንተ ብትታመሙ በምንም አይነት ሁኔታ ውስጥ ብታልፉ እግዚአብሔር አምላክ እውነተኛ መጠጊያችሁ ነው ክብር ለጌታ ይሁን እግዚአብሔር አምላክ እውነተኛ ማምለጫ መንገዳችሁ ነው ክብር ለመንፈስ ቅዱስ ይሁን ኢየሱስ ጌታ ሌላው በደንብ ግልጽ በሆነ መንገድ የምናየው ከቁጥር 4 እስከ 7 ባለው የእግዚአብሔር ከተማ ሰላም በውጭ ዓለም ሁከትና ጦርነት ቢኖርም በእግዚአብሔር ዘንድ ግን ፍጹም የሆነ ሰላም እንዳለ ምንረዳበት የመጽሐፍ ቅዱስ ክፍል ነው እንደዚህ ሲል ይነበባል ክብር ለጌታ ይሁን የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ ልዑል ማደሪያውን ቀደሰ እግዚአብሔር በመካከሏ ነው አትናወጥም እግዚአብሔርን ፈጥኖ ይረዳታል አሕዛብ ተናወጡ መንግስታትም ተመለሱ እርሱ ቃሉን ሰጠ ምድርም ተንቀጠቀጠች የሰራዊት ጌታ ከኛ ጋር ነው የያዕቆብ አምላክ መጠጊያችን ነው ይላል አያችሁ ምድር ብትንቀጠቀጥ ታላላቆች ቢንቀጠቀጡ ቢፈሩ ቢታወኩ መመኪያ ያልናቸው አይኖቻችንን ያነሳንባቸው እነዛ ተራሮች እነዛ ትላልቅ ነገሮች ቢናወጡ በእውነት እግዚአብሔር እውነተኛ መጠጊያችን ነው በእውነት የሰራዊት አምላክ እግዚአብሔር ከኛ ጋር ነው የያዕቆብ አምላክ የሚጠብቀን ነው የሚራራልን ነው ወገኖቼ ዛሬ እውነት እነግራችኋለሁ ይሄ እግዚአብሔር የሚጥል አይደለም ዛሬ እውነትን እናገራለሁ ይሄ እግዚአብሔር የሚያሳፍር አይደለም ኑ ወደዚህ ጌታ ኑ ወደዚህ አምላክ እሱ እውነተኛ የማረፊያ መንገድ ነው እውነተኛ መደገፊያ ነው ኢየሱስ ጌታ ምናልባት የተደገፍናቸው እንደ ሸምበቆ ሊሆኑ ይችላሉ
ይሰበራሉ፣ ወድቀው ደግሞ ይጎዱናል። ይሄ ጌታ የሚሰበር አይደለም። እያለፋችሁበት ያለ የትኛው መከራ ከእግዚአብሔር በላይ አይደለም ወንድሞቼ። የገባችሁበት ታላቅ ውድቀት ከእግዚአብሔር በላይ አይደለም። እሱ ሊያነጻችሁ፣ እሱ ሊያድናችሁ የታመነ አምላክ ነው። ክብር ለጌታ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። እና እንደዚህ ይላል ቁጥር 10 ላይ በጣም የሚደንቅ የእግዚአብሔር ቃል ነውና ይሄ በህይወታችሁ ላይ ይፈጸም። በእግዚአብሔር ላይ ማረፍ ይሆንላችሁ፣ በእግዚአብሔር ላይ መደገፍ ይሆንላችሁ። እግዚአብሔር አልፎ ነገራችሁን ይንካ፣ እግዚአብሔር አልፎ ህይወታችሁን ያሳርፍ። እንደዚህ ይላል እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ይላል። አያችሁ፣ እግዚአብሔር ነው ቀጥታ እዚህ ጋር መልእክቱን ያስተላለፈው። ምን አለ? እረፉ፣ እኔም አምላክ እንደሆንኩ እወቁ። ዛሬ እግዚአብሔርን ማወቅ ይሆነልን። ዛሬ በጌታ በኢየሱስ ስም እግዚአብሔርን መረዳት ይሆነልን። ዛሬ በጌታ በኢየሱስ ስም ያስጨነቀን ነገር ከእግዚአብሔር በላይ እንዳልሆነ መረዳት ይሆነልን። የከበደን ነገር ከእግዚአብሔር በላይ እንዳልሆነ ማወቅ መረዳት ይሆነልን። ክብር ለጌታ ይሁን። ኢየሱስ አለ እዚህ ጋር በቃ እግዚአብሔር ቀጥታ ነው መልእክቱን ያስተላለፈው። እረፉ፣ እርፍ በሉብኝ፣ ተደገፉብኝ፣ ያስጨነቃችሁን ነገር በእኔ ላይ አድርጉት፣ የከበዳችሁን ነገር በእኔ ላይ አድርጉት እያለን ነው። ክብር ለጌታ ይሁን። ይሄ ጌታ የሚያሳርፍ ነው። ዛሬ በእግዚአብሔር ላይ ማረፍ ይሆንላችሁ ወንድሞቼ። ይሄንን መልእክት የምትከታተሉ እናቶቼ፣ አባቶቼ በእግዚአብሔር ላይ ማረፍ ይሆንላችሁ። እውነተኛ መደገፊያ እግዚአብሔር፣ እውነተኛ ማምለጫ እግዚአብሔር፣ እውነተኛ የማረፊያ እውነት። ገንዘብ ጊዜያዊ ሰላም አለው። እውነቴን ነው የምላችሁ። ስራ ጊዜያዊ ሰላም አለው። በእግዚአብሔር ላይ መደገፍ ግን ዘላለማዊ እረፍት አለው። በእግዚአብሔር ላይ ማረፍ ግን ዘላለማዊ እረፍት አለው። ወንድሞቼና እህቶቼ ዛሬ የከበዳችሁን ነገር በእግዚአብሔር ላይ አስቀምጡት። ክብር ለጌታ ይሁን። ዛሬ ያቃታችሁን ነገር በእግዚአብሔር ላይ ማስቀመጥ ይሁንላችሁ። እሱ ሸክማችሁን ይሸከማል። መጽሐፍ ሲናገር እንደዚህ ይላል፣ እናንተ ሸክም የከበደባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። አያችሁ፣ እግዚአብሔር እውነተኛ ማረፊያ መንገድ ነው። እግዚአብሔር እውነተኛ መደገፊያ መንገድ ነው። በቃ ተናገረ፣ እረፉ፣ እኔም አምላክ እንደሆንኩ እወቁ። ወደ እኔ ኑ፣ እኔም አሳርፋችኋለሁ። እናንተ ሸክም የከበደባችሁ፣ እናንተ በሐዘን ውስጥ ያላችሁ፣ እናንተ በተስፋ መቁረጥ ውስጥ ያላችሁ፣ እናንተ በጭንገፋ ውስጥ ያላችሁ፣ እናንተ ህይወት አልሳካ ያላችሁ ኑ ወደ እኔ ይላችኋል እግዚአብሔር። ኑ ወደ እኔ፣ እኔም አሳርፋችኋለሁ። እኔ እውነተኛ የእረፍት መንገድ ሆናችኋለሁ። እኔ ጋር እረፍት አለ ይላችኋል የዘላለም አምላክ። እኔ ጋር ሰላም አለ ይላችኋል የዘላለም ጌታ። ክብር ለጌታ ይሁን። ስለዚህ ዛሬ የምላችሁ አንድ ነገር ብቻ ነው፣ እውነተኛ ማረፊያ እግዚአብሔር ብቻ ነው። ያስቀመጣችሁት ጥሪት እውነተኛ ማረፊያ አይሆንም። ያላችሁ ቢዝነስ ማረፊያ አይሆንም። ጥቂት ጊዜ መኖሪያ ሊሆናችሁ ይችላል። እሱ ነገር ያለቀ ጊዜ ሰላም ከናንተ ይጠፋል፣ ደስታ ከናንተ ይርቃል። በዙሪያችሁ ያሏችሁ ጓደኞቻችሁ እውነተኛ ማረፊያ መንገድ አይሆኑም። በእውነት ጊዜያዊ ግን ሊሆኑ ይችላሉ። እግዚአብሔር ግን ዘላለማዊ ማረፊያ ነው። እግዚአብሔር ግን ዘላለማዊ የእረፍት ምንጭ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ዘመናችሁን፣ ህይወታችሁን አልፎ ያሳርፍላችሁ። ይህንን መልእክቴን የምትከታተሉ ለመጨረሻ ጊዜ እንደዚህ ብዬ ነግራችኋለሁ፣ እውነተኛ የማረፊያ መንገድ እግዚአብሔር ብቻ ነው። ክብር ለጌታ ይሁን። ይህን መልእክት እየተከታተላችሁ ያላችሁ ወንድሞቼ ይህንን ጌታ መቀበል እፈልጋለሁ፣ ወደዚህ እረፍት መግባት እፈልጋለሁ። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያዘጋጀውን ህይወት መካፈል እፈልጋለሁ የምትሉ ሰዎች ካላችሁ ከኔ በኋላ ይህን ጸሎት እንድትጸልዩ አበረታታችኋለሁ። ክብር ለጌታ ይሁን። እግዚአብሔር አምላኬ ሆይ ጸልያለሁኝ በልጅ በክርስቶስ ኢየሱስ ስም ይህንን መልእክት የሚከታተሉ ያልዳኑ ሰዎች፣ ይህንን እውነተኛ እረፍት ማግኘት ፈልጋለሁ የሚሉ ሰዎች ዛሬ በጌታ በኢየሱስ ስም አልፈ ነገራቸውን እንድትነካኔ ጸልያለሁ። እውነተኛ የእረፍት ምንጭ አንተ መሆንን እንዲረዱ እግዚአብሔር ሆይ እውነተኛ የመዳኛ መንገድ አንተ መሆንን እንዲያውቁ ዛሬ መገለጥ ወደ ህይወታቸው እንዲመጣኔ ጸልያለሁ። እግዚአብሔር አምላኬ ሆይ ወደ ህይወታቸው አልፈ ነገራቸውን እንድትሰራኔ ጸልያለሁ። ኢየሱስ ክርስቶስን ዛሬ ለህይወታቸው እንድታበራላቸው እኔ ጸልያለሁ። አልፎ በቃል ውስጥ ያለው እውነት ነገራቸውን እንዲፈውስ እኔ ጸልያለሁ። አባት እግዚአብሔር ሆይ ባስቀመጡት ነገር ላይ ጥያቄ ብለው ባስቀመጡት ነገር ላይ አልፎ የሚነካ ያንተ ሰላም ህይወታቸውን ያገኝ
በልጅ በክርስቶስ ኢየሱስ ስም ይሄ እውነተኛው የመዳኛ መንገድ ነገራቸውን ይቀይር በጌታ በኢየሱስ ስም አሜን።